አንድ ሰው ነው ማየው ግን ከሱ ጀርባ ደግሞ ብዙ ከልካዮች አሉ። ከአገር ውጪ የምትካፈዩን ምርኮ ነው የሚያሳየኝ። አሜን። ሰው እንዴት ነው ይናዘዛል አይደል? ልክ ነው። እንደዛ እኮ ነው ማየው። አሜን። ያውም አበሻ አይደለም ማየው። አሜን። ነጭ ሰው ነው ማየው። አሜን። ማን ነው ይሄ ነጭ ሰው? የልጅ አባት። አንቺ እንዳትገቢ በሩን ዘግቶ ላንቺ መወርወር ብቻ። ፓስፖርት ይዘሻል? ፓስፖርት አለሽ? የታደሰ ነው። እግዚአብሔር ጣልቃ ይግባ። አሜን። ምክንያቱም ከዚህ ሰው ጀርባ ሁለት ሴቶች ያለው በተቃራኒ የቆሙ ሰዎች በኢየሱስ ኢየሱስ ዘመዶች እጸልያለሁ። አሜን። ፈረደልኝ በይሴ ፈረደልኝ። ከውጭ የተላከለት ወር ደግሞ ገንዘብ እጁ ላይ ያለ ሰው ምልክት ፈልጋለሁ። ያሳይ ለዛ ሰው የሆነ ነገር አለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዛ ሰው ጸልያል እንጂ ተልኮልሻል። አዎ ኢየሱስ ጌታ ነው። ተልኮ በቅርብ ኢየሱስ ጌታ ነው። አንድ ሰው ነው ማየው ግን ከሱ ጀርባ ደግሞ ብዙ ከልካዮች አሉ። ያንቺ በረከት እንዳይመጣ የሚቃወም ውጪ አለ። የሚቃወም በቃ ወደ አንቺ ብሌሲንግ እንዳይመጣ የሚቃወም ኢየሱስ ጌታ ነው። የሚቃወም አለ። ሃሌሉያ። እግዚአብሔር ምርኮ እንዲለቀቅ ያደርጋል። አሜን። ሃሌሉያ። መንፈስ ቅዱስ የሙሴ እናት እኮ ከሙሴ የተነሳ ነው አይደል የሥራ ለውጥ የሆነላት። ልክ ነው። መጀመሪያ ግብፃዊ ቤት ጡብ ነው የምትጠፈጥፈው። አሁን ልጇ ቤተ መንግስት ገብቷል። አሜን። እህቱ ለፈርዖን ልጅ ስትነግር ሰራተኛ የሚያጠባውን ላምጣ አለችና የሙሴ እናት ራሷ ተቀጠረች ቤተ መንግስት። የሥራ ለውጥ ሆነላት። አሜን። የሥራ ለውጥ ሆነላት። አሜን። ከማን የተነሳ? ይሄ እንደዚህ አይነት ነገር እኮ ነው ማየው። አሜን። እግዚአብሔር ምርኮን አፍጥኗል። አሜን። እና አሜን። ከአገር ውጪ የምትካፈዩን ምርኮ ነው የሚያሳየኝ። አሜን። ሃሌሉያ። አሜን። ይሄ እኮ ከባድ ትንቢት ነው። አሜን። ምክንያቱም እጅሽ ጣልቃ ሲገባ ነው ማየው። አሜን። አሜን። ሃሌሉያ። መንፈስ ቅዱስ ሰው እንዴት ነው ይናዘዛል አይደል? ልክ ነው። እንደዛ እኮ ነው ማየው። አሜን። ሃሌሉያ። ያውም አበሻ አይደለም ማየው። አሜን። ነጭ ሰው ነው ማየው። አሜን። ማን ነው ይሄ ነጭ ሰው? የልጅ አባት። ክብር ለጌታ ስጧ። አሜን። ክብር ለጌታ ስጧ። ዛሬ ይሄ በረከት አሜን። ይሄ በረከት አሜን። ይሄ በረከት አሜን። ከበር ዘግቶ ነገር ብቻ መወርወር፣ ልክ እንደ ጠጠር መወርወር፣ እንደዛ አይደለም ከዚህ በኋላ። አሜን። አንድ አማኝ አለ። አሜን። እንደ ጠጠር እንደዚህ መወርወር አይደለም። አንቺ እንዳትገቢ በሩን ዘግቶ ላንቺ መወርወር ብቻ ነው። አሜን። ኢየሱስ ጌታ ነው። አሜን። አሁን አንቺ ወደዛ ጉዳይ አሜን። ፓስፖርት ይዘሻል? ፓስፖርት አላመጣሁም እንጂ አለሽ? የታደሰ ነው። እግዚአብሔር ጣልቃ ይግባ። አሜን። አሜን። ሃሌሉያ። መንፈስ ቅዱስ አሜን። ምክንያቱም ከዚህ ሰው ጀርባ ሁለት ሴቶች ያለው በተቃራኒ የቆሙ ሰዎች ነው። በኢየሱስ ኢየሱስ ዘመዶች እጸልያለሁ። አሜን። አዋጁን እግዚአብሔር ገልብጦታል። አሜን። ሃሌሉያ። መንፈስ ቅዱስ ፈረደልኝ በይሴ ፈረደልኝ። ፈረደልኝ በይሴ ፈረደልኝ። ሃሌሉያ። መንፈስ ቅዱስ አመሰግናለሁ። ይሄ ቤት በምስክርነት ነው የሚታወቀው። አሜን። በምስክርነት ነው የሚታወቀው። አሜን። እግዚአብሔር ፈርዶልሻል። አሜን። ሃሌሉያ። አሜን። መንፈስ ቅዱስ በሌለሽበት ቦታ እግዚአብሔር ስላንቺ ተዋግቶ፣ አሜን። ስለ ልጅሽ ተዋግቶ፣ አሜን። በዛ ምድር ርስት እንድትካፈይ ያደርግሽ። አሜን። ሃሌሉያ። አሜን። ይችላል። አሜን። ይችላል። ይችላል። መንፈስ ቅዱስ ይችላል። ምክንያቱም ረጅም ሰው ነው ማየው። ልክ ነው። ረጅም ነጭ ሰው ነው ማየው። አሜን። ረጅም ቁመት ያለው ነጭ ሰው ነው ማየው። አሜን። አሁን እንዲሁም የደከመ አሜን። ልክ ነው። አርጅቷል። ልክ ነው። አሜን። ሃሌሉያ። ኢየሱስ ጌታ ነው። አሜን።
ዛሬ የዚህ ሰውን ምርኮ ወደ ቤትሽ አስገባው። አሜን አሜን። ምክንያቱም ለሱ በማንኪያ ነው፣ ልክ ነው። ላንቺ ባህር ነው። ልክ ነው። ስለዚህ ይምጣ። አሜን። ይፍረድ ሰማይ። አሜን። ኢየሱስ ጌታ ነው። አሜን። ፍርድ ይሆን። አሜን። ፍርድ ይሆን። አሜን። ፍርድ ይሆን። አሜን። ፍርድ ይሆን። ፍርድ ይሆን። አሜን። ሃሌሉያ። በቅርብ እሱ የሚቀበለው ነገር አለ። አሜን። የሚቀበለው ግን ሊጠቀም አይደለም፣ ሊያስተላልፍ ነው። አሜን። ሃሌሉያ። አሜን። ሊያስተላልፍ ይቀበላል። አሜን። ሊያስተላልፍ ይቀበላል። አሜን። ጂሰስ እጆቻችሁን ዘርጎ። አሜን። አባት ሆይ ሰማይና ምድር በአንተ እጅ፣ አይኖች በስፍራ ሁሉ ናቸው። ነገር ይንቀሳቀስ። አሜን። ነገር መንቀሳቀስ ይጀምር። አሜን። እሷ ደርሳ መዋጋት በማትችልበት ቦታ አንተ ተዋጋላት። አሜን። ምርኮ እጇ ይግባ። አሜን። ብዙ ምስክርነት ይሆን። አሜን። በኢየሱስ ስም ብዬጸለይ። አሜን። በበረከት ሃሌሉያ። ክብር ለጌታ ይሁን። ሃሌሉያ። ኢየሱስ ጌታ ነው። አሜን። በብዙ ምስክርነት በብዙ ምስክርነት እንግዲህ 3 ሰው ነው ያየሽው። እግዚአብሔር ነገርን በምስክርነት ምን ይላል? ያጸናል። ኢየሱስ ጌታ